ሶስተኛ ከነቢያት መጽሐፍ በአንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 10 እስከ 12 ያለውን ቃል ስናነብ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 እስከ 12 ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ ምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ ይላል። ስለ ነቢያት መጽሐፍ ሐዋርያው ጴጥሮስ በመልእክቱ ከተናገረው ነገር መካከል እግዚአብሔር ይመስገን ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት የሚል ቃል ይናገራል። ገብቷቸው ነበር እግዚአብሔር አንድያ ልጁን እንደሚልክ ስለ ክርስቶስ የገለጸላቸው ነገር ስለነበረ ነው ያን ሁሉ ዋጋ ሲከፍሉ የነበሩት። ከዚህ ቃል መነሻ በማድረግ ስለ ጌታ ስለ ኢየሱስ ክርስቶስ በነቢያት መጽሐፍ ከተጻፉት መካከል በጥቂቱ ከኢሳይያስ መጽሐፍና አንዳንዶቹን ትንሽ ለማሳየት ሞክራለሁ። ስለ ኢየሱስ የተጻፉትን በኢሳይያስ ምዕራፍ 7 ከቁጥር 13 እስከ 16 እና በኢሳይያስ 9 ከቁጥር 6 እስከ 7 የተጻፈውን ስናይ በኢሳይያስ 7 ላይ ምን ይላል? ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለ ቃል አለ። በኢሳይያስ 9 ላይም ስናነብ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ ተጽፏል። ይሄ በነቢያት የተነገረው ቃል በኢሳይያስ ምዕራፍ 7 ከቁጥር 13 እስከ 16 እና በኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 የተጻፈው የትንቢት ቃል እዛ ጋር የተጻፈው ቃል አለ። በኢሳይያስ ምዕራፍ 7 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለው ቃል በተጨማሪ በኢሳይያስ ምዕራፍ 9 ከቁጥር 6 እስከ 7 ድረስ ስናነብ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው ቃል በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 23 እንዲሁም በሉቃስ ምዕራፍ 1 ከቁጥር 26 እስከ 35 ስናነብ እንደተፈጸመ እናየዋለን። በተጨማሪም በኢሳይያስ ምዕራፍ 25 ከቁጥር 1 እስከ 9 እና በኢሳይያስ 53 ከቁጥር 1 እስከ 12 እንዲሁም በዳንኤል ምዕራፍ 9 ቁጥር 26 ላይ ስናነብ ስለ ክርስቶስ ኢየሱስ መሥዋዕትነት ይነግረናል። በኢሳይያስ ምዕራፍ 25 ላይ ከቁጥር 6 ጀምረን እንደውም ስናነብ ምንድን ነው የሚለው? እግዚአብሔር በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ ቅልጥምም የሞሉባቸው የሰቡ ነገሮችን ግብዣ ያደርጋል ብሎ ሲናገር በኢሳይያስ ምዕራፍ 53 ላይ ደግሞ ኢየሱስ ክርስቶስን መሥዋዕትነት እንዴት አድርጎ የሰዎችን በደልና ኃጢአት እንደተሸከመ በዛም ምክንያት ሰዎች እንደሚድኑ የእግዚአብሔር ቃል በግልጽ ይነግረናል። በዳንኤል ምዕራፍ 9 ቁጥር 26 ላይ መሲሁ ይገደላል በማለት ዳንኤልም ተገልጦለት እንደተናገረ መጽሐፉ ሲነግረን የእነኚህ ትንቢቶች ፍጻሜ ያገኙበትን በአዲስ ኪዳን ደግሞ ስናነብ የዮሐንስ ወንጌል ምዕራፍ 3 ቁጥር 12 እስከ 18 ድረስ ስናነብ በግልጽ ይነግረናል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ በሰማይ የሚኖረውም እርሱ የሰው ልጅ ነው ካለ በኋላ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል፣ ሰዎች ሁሉ ይድኑ ዘንድ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል በማለት ያስቀምጣል። እዛው በዮሐንስ ወንጌል ምዕራፍ 11 ላይ ከቁጥር 49 እስከ 52 ስናነብ በተጨማሪ በዮሐንስ ወንጌል ምዕራፍ 19 ከ17 እስከ 22 ስናነብ የእነኛ ትንቢቶችን ፍጻሜ እናገኛቸዋለን። በተጨማሪም
በትንቢተ ሚክያስ ምዕራፍ 5 ቁጥር 2-4 ድረስ የተጻፈውን ስናነብ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ እንደተፈጸመ እናገኘዋለን። ሚክያስ ምዕራፍ 5 ከ2-4 ድረስ ምን ብሎ ይናገራል? አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይወጣልኛል ካለ በኋላ በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል ይላል። ማ ይሄ አወጣጡ ከቀድሞ ጀምሮ የሆነው ኢየሱስ ማለት ነው። እሱ በአምላኩ አምላኩ ማን ነው? እግዚአብሔር አብ። አባቱ ማን ነው? እግዚአብሔር አብ። በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል የተባለው ቃል በዮሐንስ ወንጌል 17 ቁጥር 12 ላይ ምን ብሎ አስቀምጦታል? በስምህ ጠበቅኳቸው እጠብቃቸውም አለው ብሎ ሲናገር እናየዋለን። በዘካርያስ ምዕራፍ 9 ቁጥር 9 ላይ የተጻፈውን ስናነብ ነው ንጉሥሽ በአህያይቱ ግልገል በውርንጭላይቱ ተቀምጦ ይመጣል ተብሎ የተጻፈው ቃል በማቴዎስ ወንጌል ምዕራፍ 21 ከቁጥር 1-13 በሉቃስ ወንጌል ምዕራፍ 19 28-44 እንደተፈጸመ እናየዋለን። ስለዚህ እግዚአብሔር ሰዎች እነኚህን ቃሎች ጠቅላላ እግዚአብሔር ቃል ስንመለከታቸው ሙሴ በሕግ ነቢያትም ስለ እርሱ በመዝሙራትም የተጻፉለት ኢየሱስ በእንዲህ አይነት ሁኔታ ተጽፎለት የነበረ ነገር እንደተፈጸመ ከቃሉ ማስተዋል እንችላለን። የዚህን ትምህርት ለማጠቃለል ያህል ሐዋርያት ሥራ ምዕራፍ 3 ከ17-26 ያለውን አነባለሁ። ለማጠቃለል ያህል አሁንም ወንድሞቼ ሆይ እናንተ እንዳለቆቻችሁ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስ መከራ እንዲቀበል አስቀድሞ በነቢያት ሁሉ አፍ በማን አፍ? በነቢያት ሁሉ አፍ የተናገረውን እንዲሁ ፈጸመው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁ ሁሉ እርሱን ስሙት። ያንን ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩት ነቢያት ሁሉ ደግሞ ስለዚህ ወራት ኢየሱስ ስላሳለፈው ጊዜያት ማለት ነው፣ ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘርህ የምድር ወገኖች ሁሉ ይባረካሉ ብሎ አባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። እግዚአብሔር ይመስገን። በዚህ በእግዚአብሔር ቃል ውስጥ ሐዋርያው ጴጥሮስ ይህንን የሐዋርያው የጴጥሮስን ንግግር መነሻ በማድረግ ሐዋርያው ጳውሎስን ከጻፋቸው መልእክቶች መካከል የዕብራውያንን መልእክት ሁሉንም ምዕራፎች ስናይ በየምዕራፎቹ በሙሴ ሕግና በመዝሙራት በነቢያትም ለጌታ ስለ ኢየሱስ ክርስቶስ ተጽፎ የነበረውን እንዴት እንደገለጸላቸው ማየት ይቻላል። በምዕራፍ 1 ከቁጥር 2-14 ስናይ ቃሉን ታገኙታላችሁ። ዕብራውያን ምዕራፍ 1 ከቁጥር 2-14 ድረስ ስናይ ሁሉን ወራሽ ባደረገው ይላል። ደግሞም ዓለማትን በፈጠረበት በልጁ ይላል። እርሱም የክብሩ መንጸባረቅና የባሕሪው ምሳሌ ነው ይላል። ሁሉም በሥልጣኑ ቃል እየደገፈ ነው ይላል። ኃጢአታችንን በራሱ ያነጻ፣ ከዛም በሰማያት በግርማው ቀኝ የተቀመጠ ነው ይላል። ከዚያም አልፎ ሄዶ አምላክ ነው በማለት ያስቀምጠዋል ምዕራፍ 1 ላይ። በምዕራፍ 2 ላይ ደግሞ ስናነብ እንደምናየው በሮሜ ምዕራፍ 9 ላይ ከቁጥር 1-5 እንደተጻፈው አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ ተብሎ እንደተጻፈው በመጣባቸው በወገኖቹ በኩል በሥጋ እንደመጣ የእግዚአብሔር ቃል ይነግረናል። በዕብራውያን ምዕራፍ 3 ላይ ከ1-19 ስናነብ የመንፈስ ቅዱስም
ዋና መልእክት ወይንም የመንፈስ ቅዱስን ምስክርነት ስለ እርሱ እንደሆነ ይነግረናል። በዕብራውያን ምዕራፍ 4 ላይ ከ1 እስከ 16 ስናነብ የሰንበት ረፍት እርሱ ክርስቶስ ኢየሱስ እንደሆነ ይነግረናል። በዕብራውያን ምዕራፍ 5 ላይ ከ1 እስከ 14 ስናነብ እንደ አሮን የሆነ ሊቀ ካህናችን እንደሆነ ይነግረናል። በዕብራውያን ምዕራፍ 5 ከ1 እስከ 14 ስናነብ እንደ አሮን አይነት ሊቀ ካህናችን እንደሆነ ይነግረናል። በዕብራውያን ምዕራፍ 6 ከ1 እስከ 20 ስናነብ ስለ እኛ ቀዳሚ ሆኖ የገባው እርሱ እንደሆነ ይነግረናል። በዕብራውያን ምዕራፍ 7 ከ1 እስከ 28 ስናነብ እንደ መልከ ጼዴቅ ሹመት ለዘላለም ካህን የሆነ ነው ብሎ ይነግረናል። በዕብራውያን ምዕራፍ 8 ከ1 እስከ 13 ስናነብ የሰማይቱ ድንኳን አገልጋይ እንደሆነ ይነግረናል። በዕብራውያን ምዕራፍ 9 ከ1 እስከ 28 ስናነብ በአብ ፊት ስለ እኛ የሚታይ መሥዋዕታችን እንደሆነ ይነግረናል። በዕብራውያን ምዕራፍ 10 ከ1 እስከ 39 ድረስ ስናነብ የሰማይቱ ድንኳን የተመረቀችው በእርሱ ሥጋና ደም እንደሆነ ይነግረናል። እንዲሁም በዕብራውያን ምዕራፍ 11 ከ1 እስከ 40 ድረስ ስናነብ በተለይ ይህንን በትኩረት እንድታዩ ትጋብዛችኋለሁ። የቀደሙት ቅዱሳን ሁሉ ታላቁ የእምነት ተስፋ እምነታቸው እርሱ እንደነበረ ይነግረናል። በዕብራውያን ምዕራፍ 12 ከ1 እስከ 29 ድረስ ስናነብ ከአቤል ደም ይልቅ የሚሻል የእሱ ደም እንደሆነ ይነግረናል። ከአቤል ደም ይልቅ ወደሚናገር ወደ መርጨት ደም ደርሳችኋል በማለት የክርስቶስ ኢየሱስ ደም የሚናገር እንደሆነ ይነግረናል። በዕብራውያን ምዕራፍ 13 ላይ ከቁጥር 8 እስከ 12 ድረስ ስናነብ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ ካለ በኋላ ስለ ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ነው በማለት ይገልጠዋል። ያው ነው ሲል ምን ለማለት ፈልጎ ነው? እርሱ ክርስቶስ የሕያው የእግዚአብሔር ልጅ ነው ማለቱ ነው። በተጨማሪም በሙሴ ሕግ በመዝሙራትና በነቢያት ስለ እርሱ የተጻፈ ይፈጸም ዘንድ እንደመጣ በመጨረሻዋ ሌሊት ማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 52 እስከ 54 ስናነብ ሰይፍ የሚመዙ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ ካለ በኋላ እንዲህ እስከሆነ ይላል፣ እንዲህ የምናደርግ ከሆነ እንደዚህ ሊሆን ይገባዋል የሚሉት መጽሐፍት እንዴት ይፈጸማሉ በማለት ተናግሮ የነበረውን ቃል ስናይ በምድር ላይ በተመላለሰባቸው ወቅቶች በእርሱ ላይ የሆኑ የነበሩ ነገሮች ሁሉ በብሉይ ኪዳን ሙሴ በሕግ በመዝሙራትና በነቢያት መጽሐፍ ተጽፎ የነበረው እንደሆነ በግልጽ ያስቀምጥልናል። ተባረኩ።